ስለ ውቅያኖስ የሚያጠና ሳይንስ ምን ይባላል? study of ውቅያኖስ study of አሰጣችኋለሁ ነጥቡን ሰጥቻችኋለሁ ክቡር የጉንዳን አንቴና ብዛት ስንት ነው? የጉንዳን የአንቴናው ብዛት ያናታቸው ሁለት ነው መተክል ባንክ ዳሽ እህልን አላምጦ ሰው እሺ ምን ልስጥህ? ራስሽን ታወከ ራሴን ጽፌ እስክጨርስ ትጠብቀኛለህ? እንኳን ጽፈሽ እስክጨርሽና ተወልደሽ እዚህ እስክደርሽ እንኳን ጠብቄሽ የለ እንዴ? ማለት ያው መጽሐፍ እንድታቀብይኝ የጠበቅኩሽ። ለነገሩ ስራ ፈት ስለምትመስል ወልጄ እስካሳድግ የምትጠብቅ ነው የምትመስለው። ይሄማ ግዴታዬ ነው እንዴ? ያው ከኔ ስለምትወልጂ መጠበቅ አለብኝ ማለቴ ነው። ሴት ይሻለናል ወይስ ወንድ እንውለድ? ላይብረሪ ስላለን ልቦለድ ብንወልድ አይሻልም? ኧረ የአንባቢ ቀልድ። ይሄ ስራና የማንበቢያ ቦታ እንጂ የቀልድና የጨዋታ ቦታ አይደለም። ምን ልስጥህ? መጽሐፍ ስጭኝ። ምን የሚለው? ድር ቢያብር አንበሳ ያስር የሚለው እሱ እስክታመጣ እኔና አንቺ እንጫወት የኔ ቆንጆ። እንደዚህ የሚል መጽሐፍ የለም። ላይብረሪ አይደለ እንዴ ያለ ነው እንዴ? ፈልጊያ የኔ ቆንጆ። አላዲንና ፋኖሱ የሚለው መጽሐፍ አለ? አዎ እሱ አለ። አላዲንን ታየውና ፋኖሱን ብቻ ስጭኝ። ከፋኖሱ የሚወጣውን ጂኒ ነው የምትመስለው። ረበለው እንዴ! ምንድነው ትቀኝባታለሽ እንዴ? እያወራን አይደል እንዴ? ምንድነው ጣልቃ የሚያስገባሽ? ምነው አሜሪካንን ልውናልሽ? ልታነብ ነው አይደል የመጣው? እንደማንኛውም ሰው አንብበህ ውጣ። ሌላ ነገር ግን አያስፈልግም። ምን ልስጣው? ሚስቴ እንዳርኳት የሚለው መጽሐፍ ስጭኝ። እሱ የፊልም ርዕስ ነው። ምን ሰሩት? ወይኔ ቀደሙኝ ማለት ነው። ደህና ከቻርዬ እንዴት ናችሁ? ደህና ነህ? ደህና መጣሽ? መስኪን ደህና ወለሃን ደህና መጣሁ። አንተ ወዬ መንገዱ ጠፍቶኝ እንደው ታጥመን ምኘ እንደው ባመዱ በዚህ ባመዱ አርግኝ ባመዱ እንግዲህ ባመዱ ያማ መንጫሻ አይደል? ደርሻለሁ የኔ ፍቅር። እንዴማ ምን ሆነሽ ነው እዚህ ጋር? ምን ነው እንዴ ነው የምታምሪ? ቁጥር ባለጌ ምንድነው? ታውቂኛለህ እንዴ? ሲያስጠላ የኔ ፍቅር ወይ ምን ቆየ? ምን እባክሽ መንገድ ላይ ስመጣ አንዷ ባለጌ አትስመኝም? በእናትሽ እንዴ ጭራሽ ቁጥሬን ካልሰጣኝ። እሺ ከዛስ ምን አልካት አንተ? ምን እላታለሁ? በጥፊ አጠናግሬያት መጣሁ። እዛ ወድቃለች። አሁን አንቺ ሴቱ እንደዚህ ባለጌ ሆኗል? በስመ አብ ምን አይነት ጊዜ ላይ ደረሰ ደግሞ? ወይ አታምር ምናምን። ኧረ እሷን ተያት በእናትሽ። እና እህቴን ላስተዋውቅ ነው የጠራሁ አላልሽኝ? እንዴት አለች? ሴቱ እንደዚህ ባለጌ ሆኗል? በስመ አብ ሰነች ለማንኛውም ነው እንጂ ምን ነው? እሷ ያንቺ እህት ነች እንዴ? አዎ የኔ እህት ነች። አይ ታምራለች ብዬ ነው። እቺን ፖስት ፒል እንኪ ዋጫት ኤታባሽ አንተ በቃ ሁሉ ጊዜ ፖስት ፒል ታስጠኛለህ። እባክሽ በልጅነቴ ልጅ አባል ታደርግኝ እንዴ? ለማንኛውም በቃ ቤት ገቢ ደውልኝ። ምሳ ሳትጋብዘኝ ቤት ልትልከኝ ነው እንዴ? ጨረስኩኝ እኮ ማማ። ኧረ ነው አወጣዋለሁ። ኧረ ሴትዬ እባክሽ አንቺ አምሽን ገረፊ በቃ ይሻልሃል። እሺ ኡፋ ተመስገን ጥግብ ነው ያልኩት። ነይ በቃ እሺ ታክሲ ድረስ ልሸኝሽ። ምን በታክሲ ነው እንዴ የምትሸኘኝ? ራይድ ካልመጣ ከዚህ ቦታ ንቅንቅ አለ። ኧረ ተይ እባክሽ ሴትዮ፣ ኧረ ተይ አወጣዋለሁ። ኧረ ተይ እባክሽ ሴትዮ ልጅ አባት እንዳታረግኝ። ኧረ ተይ በቃ እሺ ጠራለሁ። በቃ ማማ ቤት ገቢ ደውይልኝ። እሺ ደውልልሃለሁ። እሺ ቻው። ሄሎ 500 ብር ካላክልኝ አወጣዋለሁ። የቀን ወጪ ይገርምሻል 100,000 ብር ነው። የምር ተጠግቶ የሚበላ ነው እንጂ ገንዘብ ሞልቷል። እኔ ጸባይ ያለ ሰው ነው ስፈልግ የነበረው። ከተዋወቅን እኮ 3 ቀን ሞላን። ይሄን ታውቃለህ? ቀን ላይ አንድ ቀን ባክ። እሺ ስለዚህ እንደዛ ከሆነማ ነገ እኮ በልዴ ነገ ልደቴ ነው። እሺ እና እዛች ጋር ታምር ቀሚስ አይቻልም። ለምን አትገዛልኝ? ልግዛልሽ? ቀሚስ ስንት ነው? ርካሽ ናት፣ በጣም ርካሽ ናት። ስንት ነው? 10 አናነሰ ያየን ጨምራለህ። ኧረ ችግር ዋናው ጸባዩ ነው። ይገርምሻል እቺ እንዳጋጣሚ ዝም ብዬ እዚህ ጫማ ልገዛ ያስባባል እንጂ ሌባ ይውላብሽ አንቺ አራዳልሽ እቺ ገና ብዙ ቀናችን ቀሚስ ግዛ ትላለች። አዎ ዛሬ አድነኝ።
ሰው ሁሉ ከባድ ያውማል ጎንቲያ እንዴት ፈትያ ዋ አብርካ ጋር ይወጋንስ እንደው ለሰው ሰው ነው ልብሷ አለች አዲያ ምን ችግር ያለው እንደው ደርቤ ብለብስ ይችላታለውስ አጎመደች ሩዲያ ድንባሻ ከኢትዮጵያ ሰንደቅ ዓላማ ቀለማቶች ውስጥ መስዋዕትነትን የሚገልጸው የትኛው ቀለም ነው? አረንጓዴ። መስዋዕትነትን የላም ወተት በምን ንጥረ ነገር የበለጸገ ነው? በለም ልብሳ። ከዱር እንስሳት ውስጥ የአውስትራሊያ ምልክት ቀይ ቀበሮ። ቀይ ቀበሮ እኮ የኢትዮጵያ ናት። ዋሊያ። ዋሊያም እኮ የኢትዮጵያ ናት። እንደው የምስራቅ አፍሪካ የልማት በይነ መረብ መንግስታት ባለስልጣን ባጭሩ ሲገለጽ ምን ይባላል? ኢጋድ። ኢጋድ። የአርሰናል ደጋፊዎች ልዩ ነን። እሺ መልስ እንመልሳለን ትላለህ። በዓለማችን በቡና ምርት የምትታወቀው ሀገር ማን ትባላለች? ጅማ። ጉድ ናሽት ኦትሲዮን ቬሪ ናይስ ናሽት ታንክ ዩ ናሽት Thank you so much. ዛሬ ገና በቃ ሞከርኳት አይደል? አበረታታ ጀመር ሲሆን አበረታታ ደርሻለሁ። እዛው ደርሻለሁኝ። ልገዛ ነው። እዛው ነኝ። ደርሻለሁ። ምን ማለት ፈልገህ ነው? ወይኔ ምን ለማለት ነው? ማነው ባለቤቱ? የዚህ ቤት ማነው ባለቤቱ? ኮንዶም ይለኛል። ይሄ ባለጌ ወለ እንዴ ኮንዶም ይለኛል። እኔ ልገዛ ነው አይደል የመጣሁት? ኮንዶም ይባላል ብልግና ነው እንጂ አሁን ኮንዶም ገዛ መስላለሁ። እኔ ቅርታ ጠይቀህ በእናትህ ተረጋጋ። በቃ ላንቺ ስል ትችዋለሁ። እሺ በቃ ተረጋጋ። በቃ አትናገር እንደዚህ ትችዋለሁ። ላንቺ ስል ያስተናግዳለሁ። አንተ ጋር አውራው ምን የምትፈልገው ነው? እኔ ጋር ሆስፒታል ይቅርታ እችን ምግብ ቴካዌ ታደርግልኛለሽ? ቤቱ ሻለ ልውሰድለት። ሊፈመስ ነው። ታብሸር ሊሰገድ አዶናይ ሰግድ ብሏል። ሰግዳለሁ። እንዴ ሰው ሁሉ እያበደ ነው እንዴ? እድሜ ለአዶናይ። ወይኔ ጎግል እኔ እንደው በራሴ ሙድ this life is my private መጣ ወይኔ አዶናይ ሰውን ሁሉ አሰገጠ ማለት ነው። በቃ ካልቀረ እኛም አይቅርብን ና ብና እኔ የምልህ እንደው አሁን የመጣሁት አልሰማህም እንዴ? የጋሻ አበራ ሚስቱ እኮ አረፈች። አበራ እዚህ ያለው ይሄ የዘመኑ ምንድነው አሉ። አንተ ድንገት ነው አሁን ነው የሞተችው አሉ። አሁን ወደዛው እየሄድኩ እኮ ነው። አበራ ይሄ እናንተ ጋር ያለው ከእናንተ ቤት ያለው አበራ፣ ሌላ አበራ የለ። አትቀልዳለህ። እንሂድ ወደዛው ወደ ሞት አይደለም ግጡ አበራ ወይትኛው አበራ ይሄ እናንተ ምን ነው እዛው እንሂድና እንትን እንድረስ። አለሚቱ ሚስት አለሚቱ ነው። አዎ እዛው እንሂድና ያልቅስ እንጂ ነው ሌላ ነገር አለ አልገባኝም። አቤት አለሚቱ ውሽማ ተረጋጋ። ማር አይደለም ተረጋጋ። ቆይ ተረጋጋ። አይዞህ እኔ የነገርኩህ አላገባኝም ነበር ሌላ ግንኙነት እንደዚህ ማለት ነው። አይዞህ ተረጋጋ። እንደ ሰው እዛው ሄደህ በቃ አልቅስ። አቤት አሰጣጥ እኮ ቀጭኑ እኮ ምን ተባይ በሞታ